هاي السلام عليكم كيفكم جايز እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ ያለሁላችሁ እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ ዛሬ ማለት ነው ጋይስ ከወጥ ቅቀላና ከቤት ጠረጋ ከልብስ አጠብ ከበርበሬ ማዘጋጀት ላይክ ይሄ ቤት ኩካ ማድረግ ወጣ በሚል ወጣ ያለ ቪዲዮ ነው ይዤላችሁ የመጣሁት እንደምታዩት አምሮብኛል ተውበላው ሻይን እያደረኩ ነው አይደለም ትናንት ነው የመጣሁት እዚህ ቦታ እዚህ ማለት ነው እዚህ ትናንት የመጣሁት ትንሽ ትናንትና ደበርበር አድርጎኝ ነበረ አብዬ ሁላ ነበረ ከዛ ለምን ለራሴ ጊዜ አልሰጥም ብዬ አየር ላይ ማለት ነው አየር ላይ አስቤበት አይደለም ምናምን ነገር ሻንጣይ ምናምን ነገር አስተካከልኩና ልጄን ይዤ እዚሁ አዲስ አበባ ውስጥ ነው ከአዲስ አበባ አልወጣሁም ሶ ትናንት መጣ ግን ለናንተ ቪዲዮ ማያዙ ረስጆ ነበር ዛሬ ነው ትዝ ያለ ስቲል ቁርስ በልቻለሁ ቁርስ እየበላው ቪዲዮ አልያዝኩላችሁ ሶ የትናንትና ምሽቴ በጣም አሪፍ ነበረ ሪላክስ አደረኩኝ ሻወር ወሰድኩ ደስ የሚል እንትን አለው ቫይቭ አለው ይሄ ምንድነው የሚባለው በቃ ከቤታችሁ የሆነ ሰዓት ወጣ ብላችሁ ምናምን ደስ የሚል ነገር አለና በጣም ደስ አለኝ በጣም ጥሩ እንቅልፍተኛው ተነሳው ከልጄ ጋር አሪፍ ቁርስ በላሁኝ አየር ላይ ግን አሁን ወደ ስንት ሰዓት ነው 7 ሰዓት ምናምን ወይ 8 ሰዓት ይሆናል አላውቅም እስኪ ስንት ሰዓት ነው ገና ነው ጋይስ ያው ገና 6 ሰዓት ነውና 6 ሰዓት ከቀኑ 6 ሰዓት ነው ማን ነው ቪዲዮ እየቀረጽኩላችሁ ያለሁት ካሜራማን ማን ነው ካላችሁኝ ካሜራማን ጓደኛዬ ናት ስቲል የኔ ስልክ አይደለም የጓደኛዬ ስልክ ነውና ነይ ብያትኝ ብቻዬን ሆንኩና ደበረኝ ነው ቶሎ አልኳት እንድትቀርጸኝም ነው አየር ላይ ትዛለኝ ለእናንተ ቪዲዮ መቀረጽ እንዳለብኝ ሁሌ ወጥ ቀቀላ ቤት ማጽዳት ፍቅፈጋ ምናምን ነው ማሳያችሁና ይሄን አይነት እንደዚህ አይነት ቪዲዮ ደግሞ ማየት ይኖርባችኋል ብዬ ናይ ቪዲዮ ቀርጬ ምናምን ነገር አልኳት አሁን ቪዲዮ ከቀረጸች በኋላ አባረራታለሁ ማለት ነው እና ውድ ቤተሰቦቼ ለራሴ ጊዜ ሰጥቼ አላቅም ለረጅም ጊዜ ስራ ከዛ ደግሞ ሲደብረኝ እዛው ቤቴ ነው እንቅልፌ ሲመጣ እዛው ነው ምተኛው ምናምን ለራሴ ጊዜ ሰጥቼ አላቅምና እንደምታውቁት ደግሞ አሁን ክላስ ምናምን ነገር የላትም ማማ ክረምት ይዘሽኝ ሂጂ ብላለች ምን ትላላችሁ ከኔ ጋር ናችሁ አንደኛው ሐዋሳና ደሴ ሁለተኛው ሶስተኛው ደግሞ ዱባይና ሳውዲ ነው የዱባይና የሳውዲ ዱባይ ምናልባት ሊሆን ይችላል አላቀም ሐዋሳውም ኖርማል ነው የሳውዲው ግን እንዴት እንደሆነ አላቀም ብቻ አብረን ምናይ ይሆናል ጋይስ ዱአ አድርጉልኝ እናንተ የልጅን ምኞትና ፍላጎት እንዳሟላ በነገራችን ላይ በጣም የሚያስጠላው ነገር ወላጅ ሆናችሁ ላይክ ልጅ የሆነ ነገር ግዢልኝ ወይ የሆነ ነገር አድርጊልኝ ተብላችሁ አለማድረግ በጣም ያማንና አላህ ያን ምኞታቸውን ፍላጎታቸውን የምናሞላበት አቅም ቅዋ ይስጠን ብዬ ነው ማስበውና ዱአ አድርጉልኝ የምትፈልገውን ነገር ሁሉ እንዳሟላላት በነገራችን ላይ ስቲል እኔ ስመጣ ደህና ልብስ ይዤ አልመጣሁም ይሄ ካሜራ ምናምን ነገር ውስጥ ካሜራ ውስጥ ስንገባ ብቻም ብዙዎቻችሁ ትቆጡኛላችሁ ስለዚህ በቢጃማ ነው የመጣሁላችሁ እንዳያችሁት ግን ላይ ዝም ብዬ ጋውን ደረብ አድርጌያለሁ ልብስ ይዤ አልመጣሁም ብዙ ለማማ ነው ይዤ የመጣሁት ስቲል ስለዚህ ወጥቼ ወክስ አደርግ ምናምን ነገር ደግሞ አሳያችኋለሁ እንደነገርኳችሁ ቤቱ በጣም ነው የሚያምረው ደስ የሚል ነገር አለ ጥልቅባ እያለች ናይ ላሳያችሁ 1 2 3 ጅት የኔ ፍቅር አድጋለች አይደለ ጉሉ ማሻአላ ባይዛው ጸጉሯን ቆርጬላታለሁ ይሄ ጸጉሩ አዲስ ጸጉር ነውና ማሻአላ እያደገ ነው ማሻአላ በሉ ቅፍ አድርግኝ ቅፍ እና አብሰይ ተገለበ እና ነዶች ይሄን ይመስላል ሰው ቀሪ ቪዲዮ ምናምን ነገር በኦቨር ቮይስ መጣላችኋለሁ ምለላችሁ ፈልገው አንዳንዴ ኢንጆይ ሪላክስ አድርጉ ሁሌ ስትረስ ሁሌ አይቻልም ነው እንደዚህ ባያቸው ሰላም ባያቸው እንደዚህ ሆነሽ ሃይ እንዴት ናችሁ ዛሬ አዲስ ቤት እናቴ ቀይራለች እሺ ከዛስ ወተን ወክ እናረጋለን ከዛስ ቁርስሽ እንዴት ነበር ይጣፍጥ ነበር አይ ይጣፍጥ ወላሂ እሺ ከዛ ደግሞ ቤቱ ያምራል ወደድሽው ስለዚህ ያኛውን ቤት ትተን እዚህ ሆነኑ ወላሂ
ነው። አሁን ይሄ ቫኬሽኑ ሰጂ ስትይኝ አልነበረ? ከከተማ ይዘሽኝ ውጪ ደሴ ምናምን ስትይኝ አልነበረ? ይሄ ሐዋሳ ነው አይደለም? ይሄ ሐዋሳ ነው አይደለም? ለምን? ይሄ ሐዋሳም አይደለም። ሐዋሳ ማለት እንደዚህ እነ መክሊት የሄዱበት ቦታ ነው። እነ መክሊት እህቶች ልጅ መሸወድ አይቻልም። ስለዚህ ጋይስ ፍቅር አሁን በቃ አመሰግናለሁ። ከካሜራ ውጭ እንደዚህ መዞር ትችያለሽ። ተጣጥፎልናም ተጸድቷን ቅድም አሳይቻችኋለሁ። ቡክትኩት እንዳለ ምናምን ነገር ላይ ያሳያችሁ። አሁን ግን ተጸዳድቷል። ለማንኛውም ግን ሴቶች የቱም ሀገር ሁኑ የትም ሀገር ሁሌም ቢሆን ለራሳችሁ ጊዜ ስጡ። ወላሂ እዚህ ልክ ስመጣ የተሰማኝ ሰላም ማለት እንደነገርኳችሁ ከቤት ወደ ስራ ልጄ ጋር ነኝ። ቤት ውስጥ አጋዥ የለኝም፣ ብቻዬን ነኝ እና ሁሌ ስራ መድከም ምናምን አስፈላጊ አይደለም። የሆነ ሰዓት ለሰው ልጅ መቀየር ይኖርብናል አየር እና ራሳችሁ ጊዜ ስጡ፣ ሪላክስ አድርጉ። ስቲል እኔ ምን እንደፈለግኩ አሁን ታውቃላችሁ። ሄጄ ሞሮኮ ባዝ ብገባ ወይ ባጭስ ብገባ ፀጉር ቤት ምናምን ብገባ ደስ ይለኝ ነበረ፣ ግን አይመስለኝም። ወይ እዛው አይቻልም። ግን አላቅም ልግባ አላቅም፣ ግን ምገባ አይመስለኝም። በሌላ ጊዜ ሌላ ሀገር ይሄ ሐዋሳ ምናምን ነገር ሲሄድ ሜቢ ልገባ እችላለሁ። ሰው እኔ ፍቅሮቼን ይመስላል። ወኩ ምናምን ደግሞ አሳያችኋለሁ። ወይ ቪዲዮ በቃ አስገባሻለሁ ሌላ ጊዜ። ገስ ቪዲዮ ውስጥ ሁሌ መግባት ትፈልጋለች እና ታስቸግረኛለች። ስቲል አኩርፋለች። አታኩርፊ ማማ እንዴ! ሁሌማ መጣው። አንቺ እኮ ይልሽ አንደኛ መማር አለብሽ። አሁን ማድረግ ያለብሽ ማጥናት፣ ትምህርትሽ ላይ ፎከስ ማድረግ ነው እንጂ ቪዲዮ መስራት ምናምን ነገር አይደለም። እሺ አዘግዝቂኝ የስናፕ ቪዲዮ አይደለም። ኤኒዌይስ ቻው በቃ የእንቱን ብሎግ አሳያችኋለሁ፣ የወኩን ብሎግ አሳያችኋለሁ። ሶ ሲዩ ባይ። ወዳችኋለሁ። ገስታውሱ እንዳያችሁት በጣም ጸደይ ነው። በጣም ነው የሚያምረው። ንጹህ ነው በጣም ከምላችሁ በላይ። ኪችን ካቢኔት አለው። ትንሽ አነስ ብትልም ያው ለአንድ ቀን ለሁለት ቀን ኦር ለሶስት ቀን የሚሆን ይችላችኋል። ያነክል ምግብ ኩክ አላደረጋችሁ ለሻይ ኦር ለሆነ ለቡና ምናምን ከሆነ ይሆናችኋል። ሳሎንም አለው፣ ሰፊ ነው እንዳያችሁት ቪዲዮ ላይ እና እዚህ ጋር ወይዘሮ በጣም ደስ ይላል። መስኮቴን ከፈት አድርጌ ትንሽ አየር ልቀበል ብዬ ነበረ። ወደ ውጭ ለመውጣት ጸጉሬን አስተካክዬ ጨርሼ ነበር። መሀል ላይ ግን ሁለተኛዋ ጓደኛ የመጣችና ምሳ ከውጭ ከምንበላ ካሜራማኔ ጓደኛ ምሳ ይዛልን መታ ነበረ። እንግዲህ ሁለት ጓደኞች መጥተዋል። ካሜራ ውስጥ ግን አላስገባዋቸውም ስለማይፈልጉ። እኔ ብቻ ነኝ እንግዲህ ከሶሻል ሚዲያ ላይ የምፈልገው ማለት ያው ስራ ስለሆነና በጣም የሚጣፍጥ ምሳ ይዛለኝ መጥታ ነበረ። አንድ ላይ በላነ። በጣም ነው የሚጣፍጥ የነበረው። እንዳያችሁት እንደ መልኩም ጣዕምና በጣም ጣፋጭ ነው። ምሳችንን ጥርግ አድርገን በላነ። ውጭ ሂደን ከምናወጣ በሚለው ነው። አይስቀልዳችሁ። እኔ ላምጣ ምሳ ምናምን ነገር ስትለኝ እሺ ብዬሽ ነው። ያው እንዳያችሁት ጓደኞቼ ከካሜራ ጀርባ ናቸው ያሉትኝ። እንደነገርኳችሁ እኔ ልብስ ይዤ አልመጣሁም ከቤት ላይክ ጥሩ ሁኔታ ላይ ስላልነበርኩኝ አየር መቀየር ስለፈለኩ እንግዲህ በቅጽበት በደቂቃዎች የተወሰነ ውሳኔ ስለነበረ ምንም ነገር ሳልይዝ ነው ወደ ሆቴል የሄድኩትኝ ከልጄ ጋር። የነበረኝ ዝም ብዬ ፊት ለፊት ያየሁትን ልብስ ይዤ መጣሁኝ። ልብሳችንን ቀየርን። ወደ የሆነ ጉዳይ ነበረኝና ወደዛ ሄድኩኝ። ማስተካከለው ነገር ነበር፣ አስተካከልኩ። ደግሞ እቃ ማየት ነበረብኝና እስኪ ቼክ ላደርግ ብዬ በዛው እነዚህ ድስቶችን እና የቤት እቃዎች ዋጋቸውንም ማቴሪያሉንም ቼክ አደረኩኝ። በጣም የሚያማምሩ ናቸው። መሼ ራይዴን ጠራሁኝ። ከጓደኛዬ ጋር ነበርኩኝ። አንደኛዋ ጓደኛዬ ጋር፣ አንደኛዋ ሄዳለች ወደ ጉዳዩዋ፣ ወደ ቤቷ ሄዳለች። ከልጄና ከጓደኛዬ ጋር ነበርን። ሄደን ራይዳችንን ጠርተን እርቦን ነበር በጣም። ያን ምሳ የበላን ሁሉ አንመስልም። ምግብ አዘዝን።
ለእኔና ለልጄ እንዲሁም ደግሞ ለጓደኛዬ ነበረ ያዘዝነው። እስከ ምግቡ እስኪመጣ ድረስ ማቆያ ነገር ሾርባ፣ የአትክልት ሾርባ ይዘውልን መጡ። ሾርባ በጣም ነበር የሚጣፍጠው። ከሾርባውን በላይ ደግሞ ይሄ ቂጣው በጣም ነበር የሚጣፍጥ የነበረው። ጥብሳችን መጣ። አንድ ጥብስና በጎን ደግሞ ዱለት እንዳያችሁት ያዘዝነው። በጣም ነበር የሚጣፍጥ የነበረው። በጣም ነበረ እርቦኝ የነበረው። በጣም ብዙ ቦታ ተንቀሳቅሰን ነበረ። ከካሜራ ጀርባን ብዙ የሰራሁት ስራ ነበረ እና ያን ጨራረስን። ራሳችንም እንዳያችሁት በላነ። ትንሽ እስኪ ወክ እናድርግ እንንቀሳቀስ፣ አሪፍ ነው አየሩን ቀይር እናደርግ በሚለው እንግዲህ ከልጄ ጋር ካሜራ ባሌ ጓደኛዬ ነች፣ እንደፈለገች ወልግድግድ እያደረገች እየቀረጸች ነው። እና እኔና ልጄ ደግሞ ወክ እያደረግን ነበረ። እዚህ ጋር በጣም ነው የሚያምረው ሰፈሩ። በጣም ሰላም አለው፣ ደስ ይላል። እውነት ለመናገር ያን ያክል አላውቀውም፣ ግን ዝም ብለን እየሄድን ሎኬሽን እያየን እየሄድን ነበረ። ወደ ቤት ገባነ። ጓደኛዬ አብራኝ እንድታደርስ ፈልጌ ስለነበረ እነሱ ወደ ክፍል ማማዬና እሷ ክፍል ተኙ። ለእኔ ደግሞ ሌላ አልጋ አስመጣሁኝ። እውነት ለመናገር ያን ብቻ አልጋው አልበቃም ብሎ ሳይሆን አላቅም፣ እኔ ካሁን በፊት የማላቀው ነገር ይሄ ተመሳሳይ ጾታ ሴትና ሴት ወይም ወንድና ወንድ አንድ ሆቴል ውስጥ ማደር አይቻልም የሚባል ሕግ ኢትዮጵያ ውስጥ መጥቷን አሉና ለሱም ጭምር ነው አልጋ ያመጡትኝ። እኔ ሳሎኔን ፊልሜን እያየሁኝ በጣም ደስ የሚል ነበር። ከራሴ ጋር እያወራሁ ነበረ። ቤቱ እንዲሁ ክትክት ብሏን፣ ግን ምን አገባኝ አይመለከተኝም በሚለው ፊልሜን ከፍቼ እንግዲህ እኔ ወደ አልጋ አማራው። ባይዘው ይሄ ሻበተር በጣም ነው ደስ የሚለው። ለመጀመሪያ ጊዜ ነው የተጠቀምኩትኝ። ይሄ ሰውነታችን እየተጎዳ በስራ ምናምን ነገር ከሆነ በጣም አሪፍ ነው፣ ተጠቀሙት። የሚስማማው ማስማማው አለ፣ ተጠቀሙት ነው የምላችሁ። እንግዲህ እኔ ፊልሜን እያየሁኝ እዚህ ጋር ተኛው፣ ሪላክስ እያደረግኩ ነበረ። ነጋ። ሁለተኛ ላድርም ላላድርም እችላለሁ ብያችሁ ነበር። ይሄ ሁለተኛው ቀን ነው እና ቁርሳችን እንግዲህ ነጋ። ቁርሳችንን በላን። በጣም የሚጣፍጥ ቁርስ ነበረ። ጁስ በጎን አለው። እንዳያችሁት አትክልት አለ፣ ቂንጭ ያለ ሁሉ ነገር ፉን ነው። ቁርሳችንን በደንብ አድርገን በላነ። ቡናችንንም ጣጣጣነ። የመጨረሻ ቀን ስለነበረ ወደ ቤት መመለስ ስለነበረብኝ እንግዲህ ስለይ በንባ እያልኩ ሆቴሌን ተሰናበትኩት። ደስ የሚል ጊዜ ነበረ። በእውነት ለመናገር ሪላክስ አድርጌያለሁ። አንዳንዴ ያስፈልጋንና ወደ ቁርሳችንን በልተን ከጨረስን በኋላ ይሄ ልብሳችንን እቃችንን ሰብስበን ሻንጣ ውስጥ አስገባነ። ራይድ ደውለን ነበርና ራይዱ እስኪመጣ ድረስ ማማዬ ፊልም ማየት ፈልጋ ነበረ። ፊልም ከፈትኩላትኝ። ራይዳችንን መጣ። ወደ ሰፈራችን ያመራነው። አመሰግናለሁ ስለተከታተላችሁ። ታዲያ እዚህ ድረስ ከታገሳችሁኝ አይቀር ሰብስክራይብ እያደረጋችሁ ባይ